ፈተና መሆን አልፈልግም። እግዚአብሔር ደግሞ አንድ ጊዜ ይሰጠኛል። እኔ በእግዚአብሔር ቃል አምናለሁ። የእግዚአብሔርን ቃል በጣም መናገር እፈልጋለሁ። አልወጣልኝም። አንድ ቃል ብቻ 5 ደቂቃ እንታገሳለን አይደል? ይሄን 5 ደቂቃ 1 2 3 4 ስንት 5 ደቂቃ መጽሐፍ ቅዱስ አውጣልኝ። ዘኍልቍ 17 ቁጥር እንደ ተቀመጣችሁ እሺ እኔ አነባለሁ። ይኸውላችሁ እንዲህ ይላል። ልቤ ላይ ያለውን ቃል ነው። ዘኍልቍ 17 ቁጥር ከ1 ጀምሮ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር፣ ከአለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ምን አድርግ? ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ ቤት በትር ላይ የአሮንን ስም ምን አድርግ? ጻፍ። እኔ ከእናንተ ጋር በሚገናኝበት በመገናኛ ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል። ይችን ቃል ነው የሚፈልገው። እንዲህም ይሆናል የመረጥሁት ሰው በትር ታቆጠቁጣለች ይላል። እንዲህ ብዬ 5 ደቂቃ ይችን 1 2 3 4 5 ደቂቃ የአሮን በትር እስቲ የአሮን በትር በሉ እስቲ የአሮን በትር በሉ እስቲ የአሮን በትር በሉ እስቲ የአሮን በትር በሚል ሐሳብ 4 ደቂቃ 5 ደቂቃ በዚህ ቃል ሊባርካችሁና ትወጣላችሁ። ሁላችንም እንሄዳለን። ነገሩ እንዲህ ነው። በዚህ ክፍል ላይ 12 የነገድ መሪዎች አሉ። 12ቱም የነገድ መሪዎች በጣም በሊደርሺፕ ላይ ጦርነት ፈጠሩ። እኔም መቄም አለኝ በማለት ላሳጥር ሙሴን እግዚአብሔር አምላክ ተናገረው። 12ቱም መሪዎች አንዳንድ በትር ይዞ እንዲመጡ ንገራቸው አለ። እያንዳንዱ አንዳንድ በትር ይዞ መጡ። በበትሮቻቸው ወገብ ላይ እያንዳንዱ የነገድ መሪን ስም ጻፉ። እግዚአብሔር ሙሴን እንዲህ አለ፣ እኔ ከእናንተ ጋር በሚገናኝበት በመገናኛው ድንኳን ውስጥ 12ቱንም በትሮችን ምን አድርግ? አስቀምጥ አለ። እንዲህ ሆነ፣ እኔ በመረጥኩት ሰው በትር ላይ አቤት እኔ ጌታ እኔ በመረጥኩት ሰው በትር ላይ በአንድ ሌሊት በስንት ሌሊት? ዛሬ እሁድ ምሽት ነው የሚነግራችሁ። በዚህ ሌሊት ነው። በስንት ሌሊት? እቺን ቃል 3 ደቂቃ ቀርቶኛል። በስንት ሌሊት? በአንድ ሌሊት እኔ የመረጥኩት ሰው በትር 4 ምልክቶችን ያሳያል አለ። እግዚአብሔር የማንን በትር መረጠ? የአሮንን በትር መረጠ። ከዛስ የነዛ 11ዱ እንዳለ ቀረ። በተመረጠው በትር ላይ ምልክት ታየ። ምን አይነት ምልክት? አንደኛ የአሮን በትር አቆጠቆጠ። የደረቀው በትር፣ የተቆረጠው በትር፣ የተጣለው በትር፣ ሕይወት የሌለው በትር፣ ምንም የሌለው በትር በአንድ ሌሊት አቆጥቅጦ አደረ። እንዲህ ብዬ ልባርክ፣ የደረቀብህ ነገር ካለ፣ የደረቀብሽ ነገር ካለ፣ የተቆረጠው ነገር ካለ፣ ምንም የሌለው ነገር ካለ ዛሬ ምሽት ማቆጥቆጥ ይጀምር። አረዲና መንደስ ዛሬ ምሽት ተቆርጧል ያልከው፣ ደርቋል ያልከው፣ የኔም ከነዛ ሰዎች ጋር ተቀላቅለው ጥያለሁ ያልከው ያ በትር ዛሬ ምሽት ይሁድ ምሽት ዛሬ ሌሊት ማቆጥቆጥ ይጀምራል። ማቆጥቆጥ ይጀምራል። ማቆጥቆጥ ማለት እንቡጥ ማብቀል ነው። ማቆጥቆጥ ማለት ሕያው ነኝ ማለት ነው። ማቆጥቆጥ ማለት እግዚአብሔር ከኔ ጋር ማለት ነው። ማቆጥቆጥ ማለት አለው ማለት ነው። ማቆጥቆጥ ማለት ነገም የኔ ነው ማለት ነው። እንዲህ ይሆናል። በሚሰራው ስራ፣ በሚታገለግለው አገልግሎት፣ በመውጣት በመግባት የእግዚአብሔር አብሮነት ከአንተ ጋር ይሆን። አሜን ነው ወይ? በስንት ሌሊት? 2 ደቂቃ ቀረ። በስንት ሌሊት? በማ ቤት ላይ? በአሮን ቤት፣ በኔ ቤት፣ በማ ቤት ላይ? ሄሎ በማ ቤት? 11ዱ እንደደረቀ ነው ያለው። 12ኛው ተመርጧል። የነዛ ቤት እየደረቀ ያንተ ቤት እየለመለመ ይቀጥላል። በስንት ሌሊት? ወደድክም ጠላህም ዘንድሮ ልዩ
ይሆናል። በሎኬሽን ላይ ልዩነት ይሆናል። በትንቢት ላይ ልዩነት ይሆናል። በአገልግሎት ላይ ልዩነት ይሆናል። በቢዝነስ ላይ ልዩነት ይሆናል። ሁለተኛ በዛው ሌሊት ለመለመ። ሃሎ በዘር የሚራባና ያለ ዘር የሚራቡ ዛፎች አሉ። ሄሎ በዘር የሚራባ ያለ ዘር የሚራባ ቶንቶና ያለ ዘር የሚራባ ነው። ሰንሰል ያለ ዘር የሚራባ ነው። ሁለተኛ ለመለመ። ለመለመ እንዲህ ብዬ ልባርክ ልጨርስ። እንዲህ ብዬ ልባርክ። ደረቀብኝ ያልከው ነገር አሁን መለምለም ይጀምር። ደረቀብኝ ያልሽው ማይዘን መለምለም ይጀምር። ደረቀብኝ ያልከው ቢዝነስ መለምለም ይጀምር። ሃይ የሆነ ነገር ግን አለ። ለመለማ በሉ። 11ዱ እንደደረቁ ነው ያሉት። በ12ኛው ላይ ልዩነት ሆነዋል። የቃል ኪዳን ቤት ላይ ልዩነት ሆነዋል። በአገልጋይ ቤት ላይ ልዩነት ሆነዋል። በነቢ ቤት ላይ ልዩነት ሆነዋል። ሶስተኛ ምን ሆነ? አበበ። አቤት ዘንድሮ ጠላት አይኑ እያየ ነገር ፍንትው ይላል። ልባርክ ልጨርስ። ልባርክ ጌታ ኢየሱስ ባርክ። እጃችሁን ዘርጉ። ልባርካችሁ በኢየሱስ ልባርካችሁ። ከዚህ ቃል የተነሳ በጌታ በኢየሱስም ሕይወት እያበበ ይሆን፣ ቤት እያበበ ይሆን፣ አገልግሎት እያበበ ይሆን፣ ያንተ ነገር እያበበ ይሄድ። 2026 ዓመተ ምህረት 2026 እንዲህ ይሆናል። የአበባ ጉዳይ ማበብ ይጀምራል። የአበባ ጉዳይ ማበብ ይጀምራል። ያንተ ቤት ማበብ ይጀምራል። ያንተ ቤት ማበብ ይጀምራል። ያንቺ ቤት ማበብ ይጀምራል። አገልግሎት ማበብ ይጀምራል። የሆነ ነገር አለ። ሃሌሉያ! እስቲ አብባለሁ በል። እስቲ አጠገብ ያለው ሰው በደንብ አድርገህ ታብባለህ በል። እስቲ እኔ የምለው በል ዘንድሮ 2026 ጮክ ብለህ 2026 በቢዝነስ በአገልግሎት በጤና ታብባለህ በል። ታብባለህ በል። አጨብጭበህ ለጌታ ክብር አምጣ። አራተኛ የመጨረሻ እግዚአብሔር የመረጠው በትር አቆጠቆጠ፣ ለመለመ፣ አበበ፣ እንዲሆነ የበሰለ ጣፋጭ የለውዝን ፍሬ አፍርቶ መንዠርገግ ጀመረ። ከዚህ በኋላ ቤት በፍሬ ይሞላ፣ ትዳር በፍሬ ይሞላ፣ ቤት በፍሬ ይሞላ፣ አገልግሎት በፍሬ ይሞላ። አጨብጦ አጠገባለው ሰው ጨብጦ ዘንድሮ በፍሬ ትሞላለህ በል። እስቲ ቤት ፍሬ በፍሬ ይሆናል በል። አጨብጭበ ለጌታ ክብር አምጣ። እንዲህ ነው ነገሩ። ምን ላድርግ ሲነድነው መንጀስ እንዲህ ነው ነገሩ። የአሮን በትር ሙሴ የማይነጋ ሌሊት የለም፣ ሌሊቱ ነጋ። እነሆ ወደ ድንኳኑ ሲሄድ 11ዱ እንደወደቁ ነው ያሉት። እግዚአብሔር የመረጠ ሰው በትር የአሮን በትር ነው። አቆጥቅጧል፣ ለምልመዋል፣ አብበዋል፣ ፍሬ አፍርተዋል። ከዚህ በኋላ እንዲህ ይሆናል። ነገ ከእንቅልፍ ብድግ ስትል ያንተ ቤት ላይ ልዩነት ይታያል። ያንቺ ቤት ላይ ልዩነት ይታያል። የአሮን በትር ከእሴይ ግንድ ቁጥቋጦ ይወጣል። እሱም ደግሞ የአዲስ ኪዳን የናዝሬቱ ኢየሱስ ነው። በትራችን የእግዚአብሔር ቃል ነው። በትራችን የኢየሱስ ስም ነው። በትራችን አዳኛችን ነው። በትራችን ጌታችን ነው። በትራችን ብርሃናችን ነው። በትራችን በጓችን ነው። በትራችን ሞትን ፈረጋግሎ የተነሳው ኢየሱስ ነው። እንዲህ ብዬ ልደምድመው። ከዚህ ሰዓት ጀምሮ ቤታችሁ ማቆጥቆጥ ይጀምር። ከዚህ ሰዓት ጀምሮ እንቅባችሁ ውሃቃችሁ ማቆጥቆጥ ይጀምር። ከዚህ ሰዓት ጀምሮ ኪሳችሁ መለምለም ይጀምር። ከዚህ ሰዓት ጀምሮ ኑሯችሁ በመልካም ማበብ ይጀምር። ከዚህ ሰዓት ጀምሮ የነካችሁት ያበባችሁት ፍሬ ተንዠርግጎ የነካው ነገር ፍሬ አፍርቶ የነካችሁት ፍሬ አፍርቶ ይሄ ቃል በእናንተ ላይ ይፈጸም።
ትንበዛ ወዳችኋለሁ። Thank you. እስኪ ደግማችሁ እንወድሃለን እግዚአብሔር ይባርክ ይብላችሁ አጨብጭቡ። በጣም የሚገርም ጊዜ በ5 ደቂቃ ውስጥ ትልቅ ነገር ነው እግዚአብሔር የተናገረ። እግዚአብሔር ስም የተመሰገነ ይሁን። በዚህ ፕሮግራምን ልናቆም እንገደዳለን። በሰሞኑ በተለያዩ መልክ ያገለገሉን ለቤተ ክርስቲያን ታዘው ዲያቆናት ብዙ ነገር ሰርቷሉ፣ ብዙ ነገር ሆኗሉ፣ ደፋ ቀና ብለዋሉ። እግዚአብሔር ዘመናቸውን ይባርካቸው። በተለያዩ አንግል ያገለገላችሁ፣ እዚህ ወደፊት መጣችሁ ያገለገላችሁ፣ በመብጻት ያገለገላችሁ፣ በመላላት ያገለገላችሁ እግዚአብሔር እናንተንም ያገልግላችሁ። የቤተ ክርስቲያንን ጥሪ ሰምታችሁ ወደዚህ የመጣችሁ ዶክተር ብሬንም ደልባሜንም ፓስተር ኢዩኤል አብዲ ነብዬሊም ሲምና ፈቄ አሉ። እግዚአብሔር ይባርካችሁ። እንወዳችኋለሁ በማለት አጨብጭቡላችሁ። ሁላችንም ባለንበት እንቆማለን። ቆሙ። ምናልባት ዘዴን የምትወዱ በተለያዩ አንግል የሚያገለግል ፈጣኝ ደራሽ አገልጋይ መሆኑን እኛም ምስክሮች ነን። ምናልባት በተለያዩ ምክንያት ያልታደማችሁ ማታም ዛሬም ያልተገኛችሁ ግን ይደግፋሉ አገልግሎቱን እሱን የምትሉ ሰዎች ካላችሁ መድረክ ክፍት ነው። እዚህም ጽፉ ሰዎችም አሉ። በእኛም ማድረስ ትችላላችሁ። ያላችሁትን ብታደርሱ። እዚህም ደግሞ ካሴት አለው። ካሴት እሱ ቤት ከተቀመጠ ዋጋ የለውም። የተሰራ ህዝቡ እንዲሰማና ህዝቡን እንዲያንጽ ነው። ወስታችሁ ተባረኩ የሚል የቤተክርስቲያን ጥሪ ነው። ይሄንን ያላደረጋችሁ አሻራ ያላስቀመጣችሁ እንደዛ ነው የሚሆነው። እንደቆምነው የአባት ቡራኬን ባርኮ እንዲሸኝ ዶክተር ብሬን ወደዚህ ጋር ብዙ አለው። ሁላችንም የጌታችን አድርገን አባታችን ስማርቅ እንሄዳለን። ታገሱ ጥቂት 2 ደቂቃ። ለሁሉም ለማድረስ ነው። እሺ፣ ብዙ ክብር ታላቅነት ለገናናው ስም ይሁን። በዚህ ሳምንት በዚህ ቦታ ስለፈሰሰው ያንተ ነገር እግዚአብሔር ሆይ ሕዝብህን በሰማያዊ ጠል ስላረሰረስህ፣ ስለተዘመሩ መዝሙሮች፣ ስለተሰበከው ያንተ ቅዱስ ቃል ክብር ይሁን። ይህ ዘር አንዱም 30 አንዱም 60 አንዱም 100 ያፍራ። ያገለገሉትን በጌታ በኢየሱስ ስም ባርካቸው። ለትንቢሳና አካባቢ ላሉ ቤተ ክርስቲያናት ሁሉ ደግሞ ፍሬ አድርገህ ስለሰጠኸው ስለ ልጃችን ወንድማችን ዜድ ስለ መዝሙሮቹ ሁሉ ክብር ላንተ ይሁን። ለዚህ በንጹህ ልብ እጃቸውንም ልባቸውን የዘረጉትን ሁሉ መልካም እጆችን ዘርግተህ ባርክ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንምር፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይልና ምስጋና ለዘላለሙ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነት